ዲቪዬ እኔ እኮ በጣም ነው ያፈክ ደግሞ ከዚህ በኋላ እንድትጨነቂ ስለማልፈልግ ፊልም እንድታይ ፈቅጄልሻለሁ። ግን ሳታበጂ ይሹ በጣም እርግጠኛ ነኝ። ዴቭ እውነት በጣም ነው የማመሰግነው። ወይ ጉዴ ምን ሆንሽ? ወንድሜ መጣ። ተረጋጊና የሚለውን እንሰማለን። እሺ ትንሽ እህቴ እንዴት ነሽ? ደህና ነህ ወንድሜ? እንዴት ነህ? እኔማ አለሁ። ምን ነው ተደናገጥሽ? ኧረ እኔ አልደነገጥኩም። ደነገጥኩ እንዴ? አልደነገጥኩም። ቆይ ግን እንዴት እዚህ ልትመጣ ቻልክ? እኔማ ብቻሽን መስሎኝ አብረን ወደ ቤት እንድንሄድ ፈልጌ ነበር። ዝም ብዬ ሳይሽ ግን የማስፈልግሽ አይመስለኝም። እንዴ እንዴት እንደዚህ ትላለህ? ታስፈልገኛለህ እንጂ ታስፈልገኛለህ። ይልቅ ለምን ፍቅረኛሽን አታስተዋውቂኝም? ምን እንዴ? ፍቅረኛ የሚባል ነገር አለ እንዴ? የምን ፍቅረኛ? ምንድነው ማስተዋወቅክ? ማማንን ነው ማስተዋወቅህ? ፍቅረኛሽን ነዋ። ለማንኛውም አቤል እባላለሁ። ያንተ ማን ነበር? ዳዊት። ጥሩ ስም ነው። ታዲያ ምን ነው ተደናገጥክ? ኧረ እኔ አልደነገጥኩም። እና ምን እያደረጋችሁ እንደነበር ልትነግሩኝ ትችላላችሁ? እኔ? አዎ አንተ። እንትን ምንድን ነበር? ድንገት እኮ መንገድ ላይ ተገናኘንና አብረን እንሂድ ብሎኝ እኮ ነው እንጂ እኮ ወንድሜ ሙት በእኔና እሱ መካከል ምንም ነገር የለም። ምንም ሲጀመር አለ እንዴ? የለም እኮ ብቻዬን ነኝ እኮ። እህቴ ውሸት እንደማልወድ ታውቂያለሽ አይደል? ሹር እንዴ ወንድሜ እኮ ነህ። እንዴት ነው የማላውቀው? አውቃለሁ። ስለዚህ ከዚህ ልጅ ጋር ያለሽን ግንኙነት በግልጽ እንድትነግሪኝ እፈልጋለሁ። እንዴ ምንም ነገር የለንም አልኩህ እኮ ነው። አዎ ነው። እሱም ቤት ገብተን እናወራለን። የኔ ወንድም ለምን አትረጋጋም? አንተ ሰውዬ ከፊት ለፊቴ ዞር በል፣ አለበለዚያ ግን እደፋለሽ። ዴቭ በቃ ዞር በልልኝ ካለ ዞር በልለት። ማስረዳት የምፈልገውን ነገር ነው ያስረዳሃለሁ። እኔ ደግሞ አንተ ሳትሆን እህቴ እንድታስረዳኝ ነው የምፈልገው። ከዚህም በኋላ በመንገዴ እንዳትመጣ። ሙኒ ጉዲ በቃ በቃልኝ። ቆይ አንቺ ልጅ ማነሽ? ለምንስ ነው እንደዛ ጥብቀሽ የፈለግሽኝ? ጸጋ እባላለሁ። የፈለኩት ደግሞ ስለ ቤዛ እንድናወራ ፈልጌ ነው። ቤዛ ምን ነች? አረ ምንም አልሆነችም። ግን ምን እየሄደችበት ያለው መንገድ ምንም ትክክል አይደለም። ማለት ከምን መጀመር እንዳለብኝ ሳስበው ራሱ በጣም ግራ ይገባኛል። አንቺ ልጅ እያስጨነቅሽኝ ነው። ማዘር እኔም እኮ ግራ ቢገባኝ ነው። ግራ ከምትጋቢ ለምን የተፈጠረውን ነገር አልነግሪኝም? ከማይሆን ሰው ጋር ገጥማለች። ይሄ ደግሞ ምን ማለት ነው? ማለቴ ጥሩ ስም ከሌለውና የሴቶችን ህይወት ከሚያበላሽ ዱርዬ ጋር ፍቅር ጀምራለች። ምን? አዎ ማዘር እኮ የኔ ቤዛ ናት እንደዛ ያደረገችው። አዎ እኔም በዙሪያ ያሉ ሰዎች ስንመክራት ምንም ልትሰማን አልቻለች። አላምንሽም። ቤዛይ በፍጹም ይሄን አታደርግም። ለምንድን ነው የማታደርገው? ምክንያቱም በህይወቷ የሚያስደስታት ነገር ቢኖር የአባቷን ቃል መጠበቅ ነው። እንደ አይነት ነገር ውስጥ ለመግባት ደግሞ ዩኒቨርሲቲ መጨረስ እንዳለባት ለአባቷ ቃል ገብታለታለች። እንግዲህ ያዝናለሁ። ቤዛ ያንን ቃሏን ወደ ጎን ትታ ፍቅር ጀምራለች። ይሄ ፈጽሞ ሊሆን አይችልም። እሺ አንድ መረጃ ላሳዩት። ምንድነው ይሄ? ያሬድ ይባላል። ፍቅረኛዋ ነው። የባለ ሀብት ልጅ ነው። የሴቶችን ህይወት እያበላሽ አሽቀንጥሮ የሚጥል ባለጌ ነው። በዛ ላይ በቅርቡ ቤሪ የምትባል ልጅ አስረግዞ ክዷታል። አንቺ ልጅ ምን አይነት ዝግናኝ ነገር ነው እያወራሽኝ ያለሽው? እንግዲህ እውነታው ይሄ ነው። ወይዘሮ ሀመልማል ቤዛን ከዚህ ልጅ ጋር የማይለያዩት ከሆነ እመኑኝ በቅርቡ የሆነ ጦስ ውስጥ ነው የምትከቷት። ወይኔ ያመልማል። እነዚህ ፎቶዎችን ላኪልኝ። እሺ በቴሌግራም እልክልዎታለሁ። ግን ማዘር ልጁ ክፉ ስለሆነ ይሄን መረጃ እኔ እንደሰጠሁት ካወቀ ስለሚሰቅለኝ በሚስጥር ያዙት። እሺ ይዝልሻለሁ። በቃ እኔ አሁን መሄድ ይኖርብኛል። ወይኔ ባባ ቢሞት ያሬድ ቆይ እዚህ ምን ትሰራለህ? ምን እየሰራህ ይመስልሻል? እሱን ምን አውቃለሁ፣ አንተ ንገረኝ እንጂ። በጭቅጭቅ ያሰቃየናቸው መንገዶች በፍቅር ወሬ እንንቀሳቸው ስለፈለኩ ነው። እሺ ቆይ ከቤት እንደምወጣ በምን አውቀህ ነው ቆመህ የጠበቅከኝ? እኔ እንጃ አላውቅም፣ ግን በቃ ልቤ ትመጣለች ቆመህ ጠብቃት ሲለኝ አመንኩትና ከዛ ቆሜ ጠበቅኩሽ። ቆይ ያሬድ ቢያንስ አትደውልልኝም ነበር? ደውዬልሽ ነበርኩ፣ ስልክሽ አይሰራም። ቴክስትም ልኬልሽ ነበር።
ስልኬ ዘግቶ ቻርጅ አድርጌው ነበር የወጣሁት። እና ኬት እየመጣሽ? አይ እኔ እንኳን ላይ ሰፈር ሱቅ ደርሼ እየተመለስኩ ነበር። እንደዛ ከሆነ በቃ እሱን ያደርኩሽ። በፍጹም አይሆንም። ለምን? በቃ ስለማልፈልግ። እሺ ነሽ በቃ ቆምን ከምናወራ ይሽንሽ ነው ያሬድ በእናትህ ይቅርብን። ለምን እንዴ ያሬድ ሰው ቢያየን እኮ ይደብራል። እስከዛሬ እኮ ብዙ ቀን እኮ የተጨቃጨቀ ስንሄድ እኮ በጣም ብዙ ሰው አይቶናል። ያ ግን ለምንድን ነው ጭንቀት የማይገባው? አንቺ ራሱ ቆይ ለምን ፍቅር የማይገባሽ? እንከፍ ነሽ። አንቺ ደግሞ ደረቅ ነሽ። አሁን በቃ ሰው ከመን እንሄድሽ ምን አይነት ነገር ውስጥ ነው ግን የገባሁት? በፈጣሪ ግን እሺ ቶሎ ነው የምንሄደው። ቤዚ ምን ሆነሻል? ምን ሆንኩኝ? ውድድር ያለብን መሰለሽ እንዴ? ቶሎ እንሂድ የምትይ? ቢጨንቀኝ እኮ ነው ያያ። ለማንኛውም ተረጋጊ፣ ወይ ደግሞ ራስሽን ለመቀየር እቺን ጃኬት ልስጥሽ ነው ያሬድ። እሺ እኔ ቆይ አንተ ልጅ ቆይ ግን ምን ቢሉህ ነው የሚገባ? የኔ ቆንጆ እንድትለኝ አልፈልግም አልኩህ አይደል እንዴ? ይቅርታ። እሺ እኔ እንከፍ ነሽ። ሄሎ ማለበል ቦቸራ ነህ? አዎ ቦቼ ነኝ። አንቺ ማን ነሽ? ጄሪ ነኝ። ጄሪ ነኝ ያልሽው? አዎ ጄሪ ነኝ። ምን ነው ገረመ? እንዴት አይገርመኝም እንዴ? ቆይ ለመሆኑ ስልኬን ጌታ መጣሽው? ምን ታካብዳለህ? ያንተን ስልክ ማግኘት እኮ በጣም ተራ ነገር ነው። እቺ እኔ ወዳል ቦቸራ። አንቺ ቦቦታ መስ እንዴት ነው የተሳፈጥሽኝ? እባክህ ዝም ብለህ አትጎርር። የኔ እናት አሁን ስራ ስላለብኝ ስልኬን መዝጋት ይኖርብኛል። ምን ብቻ እኔ ስለደወልኩልህ ልጠበርር እንዳይሆን። በኮራ ብንጠባረርስ ምን ያንሰኛል እንዴ? ቦቸራ እኮ ነኝ ነው። አዎ ነው። ምን ታመጫለሽ? እሺ ቻው። ወይ በሞቴ ጄሪዬ፣ የኔ ፓስቲ፣ የኔ ቆቆር፣ የኔ ሳምቡሳ፣ የኔ አናናሳ እንደው ስሞትልሽ እንዳዘጊው ታይ። ወይ ወረኛ፣ ለዚህ ቻቅም ነው እንጣጥ ያልከው እንዴ? ምን አባቴ ላድርግ? የኔን ነገር ታውቂያለሽ። አዳለጠኛም አለጭኛም አልጮኝ እኮ እንደሱ ይሻልሃል። ቆይ ግን ለምን ደወልሽ? ታዩ ቲያትር ከን አወኩ ናፍቄሽ ነው አይደል? ማ አንተ ዳውኔ ድንቄም መናፈቅ እና ታዲያ ለምክንያት የደወልሽልኝ? እኔማ ምክንያት ነበረኝ፣ ግን ደግሞ ሁኔታ ስላበሰጨኝ ዛሬ ባልነግርህ ይሻላል። ወይ እንዴ ጄሪዬ ተይ እንጂ የኔ ሻቅመን ብዬሽ። እሺ በቃ በተወደደው የኔ ቡና ዱቄት ወይ እሱም ለካ ላማቆል። አዎ ዱቄት እጭ እንግዲህ ከተናገርሽ ተናገሪ፣ ያልተናገርሽ ጓላለሁ በላ። ምን ይላል ይሄ? እኔ እኮ ደወለችልኝ ብሎ ራሱን እየቆለለ ነው። ይዝጋሽ እንደው ቀስ ብዬ ባወራኋት ነው ደግሞ ምን አንቀለቀለኝ። አይጭ ድጌሜን አልጮት ቆይ ልደውልላት ስትገሙ ካነሳች ቤዚ ግን ታውቆሻል። ከዛ ጀምሮ እኮ ብቻዬን እያወራሁ ነው የመጣሁት። ምን ላርገያ? እኮ ማውራው ነገር ስለጠፋብኝ ይሆነልሽ። እኔ የምለው በዚህ መንገድ እስኪ ማራሽ ትውስታ ምን አለሽ? እሱማ ብዙ አለ። ለምሳሌ እዛች ጋር በአዝማሪ ዘፈን የተሰዳደብነው መቼም ቢሆን አይደለም። ወይዘው ግጥም ላይ ጎበዝ እንደሆንሽ ያወቅኩት ያኔ ነበር። ኧረ እባክህ ይቀራሉ። በዚህ ሙች የምሬን እኮ ነው። እሺ ሌላስ? ሌላ ደግሞ መንገዱ አንቺ ብቻ መሰለሽ እንዴ ብለህ ስሄድ እየሄድክ ስመለስ እየተመለስክ ያደረከኝ መቼም ቢሆን አይደለም። ምን አውቃለሁ ታሬ መቶ በጠበጠኝ እንጂ እንዴ ታሬ ባይኖር እኮ በአንተ ድርቅና እኔ አይምሮዬ ነበር የሚፈተው። ይሄን ያክል አድርቄሽ ነው በጣም። እኔ ደግሞ እንደማረሰው ነገር ልንገርሽ። ምንድነው? ትዝ ይልሻል ልታስቆሚኝ የመጣሽ ድንጋይ አደናቅፎሽ እንዴ ሊወደቅሽው? ሌላ ልንገርሽ? አልፈልግም በቃ። ቤዚ አንድ ነገር ልጠይቅሽ? ይቻላል። ምንድነው? ነገ ማኪያቶ እንጠጣ? ምን? እኔ እናንተ ማኪያቶ? ምን ነው ደነገጥሽ? ማለቴ እኔ እናንተ አብረን ካፌ ገብተን ምናምን? ምን ችግር አለው? ያሬድ እንደሱ በፍጹም አይሆንም። እሺ ምክንያት? በቃ እኔ በቃ አልፈልግም። ምን ፈርተሽ ነው? አዎ ፈርቼኝ። በቃሽ እንደዛ ከሆነ አንድ ማቃት ቆንጆ ፓርክ አለች፣ እዛ እንሂድሽ። ያሬድ በእናትህ እኔ እንደዚህ አይነት ነገር ይቅርብኝ። ውይ ቤዚ በእናትሽ በምትወጁ ነገር ለለምንሽ። ያሬድ እንከፍ እንደሆንክ ግን ታውቃለህ አይደል? አውቃለሁ። ስለዚህ ተስማማን? እሺ በቃ አሁን ግን ሰፈሬ ስለደረስኩኝ መመለስ ይኖርብሃል። እሺ በቃ ነገ ከሰዓት በኋላ እመጣለሁ፣ እደውልልሻለሁ፣ ከዛ ይዤሽ እሄዳለሁ። እሺ በቃ ቻው የኔ ቆንጆ። እኔ ቆንጆ አትበለኝ። እሺ እኔ ደረቅ ቻው።